በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት። እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለ። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን። ወንድማችን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላልንም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁም አላልንም አንልም። ወልቃይት ጠገዴ ህዝብ ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። የትግራይ ወጣቱን ድምጽ አቃለሁ፣ የወጣቱን ድጋፍ አቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን እያደረግን ያለ ነው። በጉልበት የሚመጣ እስከደለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብም ቅድም መግቢያ ላይ እንደገለጽኩት መላ ኢትዮጵያውያን እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ ሁሉ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ መሆኑን ማሳየት አለበት ለዓለም ማህበረሰብ። ህዝብም ለመላ ኢትዮጵያ ህዝብ ማስተላለፍ የምንፈልገው እኛ ምንም አይነት በግጭትም በብረት የሚመጣ ዘላቂ ሰላም የህዝቦች ትስስር ይኖራል ብለን አንገምትም። የትግራይ ህዝብም በድጋሚ ወደ ጦርነት 4-5 ጊዜ ወደ ጦርነት የሚያስገባውን ጦረኛ አመራር ኃይል ሊገባል ተውል ሊገባል። እድሜ ልክ በጦርነትም መኖር የለበትም። ይሄ የሆነ መፍትሄ የሚያስገኘው ህጋዊና ሰላም አማራጭ ብቻ መሆኑን እንዲገነዘብ እንፈልጋለን። የወለታችን በህግ ጠይቀናል፣ ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። የህወሓት ስለማይጠቅም መቅረት አለበት። ሰው ስለሚበላ ኢኮኖሚ ስለሚያወድ ቀጣይነትን ጭምርት ስለሚያሻክር ይህን እንዲቀር ሁላችን ሰላም ስለምንወድ በሰላም እንነጋገር። ዛሬ ስለመጡ የመጀመሪያችን ስለሚሆን የበለጠ ቀጣይ የተነጋገር ያጠናከር ነው መሄድ ያስፈልገን።